በተግባር ጀምረናል። ግን ፋይናንስ የሚያስፈልገው ሁሉም መጅሊስ የሸገርም ሆነ የኦሮሚያ የክፍለ ከተማም እንደዚህም የወረዳ ህዝቡን አስተባብሮ ያለውን ችግር በቅርበት እየተከታተል ቶሎ ብለን እንድንጨርስ አማና ይላቸዋለሁ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዶክተር ሺአሊ ጂማ መጨረሻ ዱዓም እንዲያደርጉልን ሼክ መሐመድ ዶክተር መሐመድ አህመዲን بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم نقم بتشيسا والقاين قيارة قياسة إنه عقلة تومني قياسة هنا كان اللي والخير أبتي جنان إجانا كرومو قمتشو كان جالون أسرتي أرقمني يا رب يجي إن شاء الله ولين قمتشو قدنا ዛሬ በጣም የሚያስደስተውና ከበለጠ ከነበረን ኪሎ የበለጠ የሚያስከብደን ዛሬ ታሪክን ለመመዝገብ የምንገኝበት ቦታ የዛሬ 37 ዓመት የተነደፈና የተጀመረ ነጥቦችን ዛሬ ተግባራዊ ለማድረግ የምንገኝበት ቦታ ይሆናል። መርከዝ ዑመር ኢብኑ አብዱል አዚዝ ለሁሉም አገልጋይ የሆነ መርከዝ እንደሆነና ታሪካዊ የሆነ ቦታ ስለሆነ ታሪካዊ የሆነ ተግባርን ለመፈጸምና ለመጎናጸፍ የምንገኝበት ቦታ ይሆናልና ዱዓውን ደግሞ ለሙፍቲያችን ኢንሻአላህ ተዓላ ለሼክ መሐመድ ዶክተር ሼክ መሐመድ አህመዲን አስተላልፋለሁ። መልእክቱንም በአማርኛ ቢስሚላህ አልሐምዱሊላህ ሰለላሁ ዐለይሂ ወሰለም። ዛሬ እንግዲህ ታሪካዊ ቦታ ላይ እኛ ሙስሊሞች ብቻ ሳንሆን የመንግስት ኃላፊዎችም ከኛ ጋር ሆነው በጋራ የመሰረት ድንጋይ ይመጣል ማለት የሚያመለክተው ትልቅ ነገር አለ። ህዝብና መንግስት የተለያየ አይደለም፣ አብሮ ነው የሚሰራው የሚልን ነው። ሁሉንም ልማታችንን በዚህ መልኩ ነው ኢንሻአላህ የምንቀጥለው። ሀገርም እናለማለን፣ ሃይማኖታችንም እናለማለን። ይሄ ትልቅ ምርታ ነው እያየን ያለ ነው። ይህንን እንግዲህ ማሳደግና ወደፊት ማራመድ ደግሞ የኛ እያንዳንዳችን ነው። ሁሉም ሰው ያቅሙን ያክል አስተዋጽኦ ካደረገ እንኳን እችን አንድ ቦታ 19 ካሪ በጣም ትንሽ ናት ለዚህ ህብረተሰብ። ብዙ ነገር መስራት እንችላለን። ብዙ ነገር መስራትም ይጠበቅብናል። በርትተን እንቀጥላለን። በቦታው ላይ የተገኛችሁ ሁሉም አካላት አላህ ይጠብቃችሁ። አላህ ሀገራችንን ወደፊት ስኬት እድገት ሀገር አላህ ያድርግልን። ሰናክሎችን እንቅፋቶችን አላህ ያንሳልን። የሚያጋጭ የሚያጨቃጭቅን ነገር ሁሉ አላህ ያርቅልን። ፍቅር፣ የአንድነት የእድገት ሀገር የልማት ሀገር አላህ ያድርግልን። ሰለላሁ ዐለይሂ ወሰለም አለ ነብዩና ሙሐመድ ከማሽን ይደል ማሽን ተጀምሯል። ተክቢር አላሁ አክበር። ይቀጥላል። ተክቢር አላሁ አክበር። ያልቃል። ተክቢር አላሁ አክበር። ያምራል። ተክቢር አላሁ አክበር። አላሁ አክበር። አላሁ አክበር። አላሁ አክበር። አላሁ አክበር። ተጀመረ። ተክቢር አላሁ አክበር። ያምራል። ተክቢር አላሁ አክበር። ተክቢር አላሁ አክበር። ፈቲካ አቦር በቃ